አስሯቸዋል እና ያው እኔም እስኪረጋገጥ ድረስ ልጅ ስላለች ምናምን ተብዬ ነው የተፈታሁት እንጂ እኔንም ሊያሳስረኝ ነበር አብርሃም እና በቅርብ ሰዓት ከዴቭ ጋራ አብረሽ በቅርብ ሰዓት ከዴቭ ጋራ ኤፋ ተገናኝቶ ነበረ። በጣም ሆቶኜ ነው ማናገራችሁ። በጣም ይቅርታ ለዚህ እንትኔ። ምክንያቱም የተደረገው ነገር ጭራሽ ልክ አይደለም። ምክንያቱም ኤፍሬም ምንም አላጠፋም፣ ዳኒ ምንም አላጠፋም፣ እኔ ምንም አላጠፋው ምንም በማናውቀው ነገር። ሙድና የተከበራችሁ የሳዲት ተከታታይ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ዛሬ በአዲስ ቪዲዮ መጥቻለሁ። ለቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቻናሉን ተቀላቀሉ። እንዲሁም ነባር ቤተሰቦች ላይክ፣ ሼር በማድረግ አበረታቱኝ። ሁሌም ከጎኔ ናችሁ፣ ከልብ አመሰግናለሁ። ዛሬ በአዲስ ቪዲዮ መጥቻለሁ። ያው አብርሽ ሁሉንም አሳስሯቸዋል ማለት ነው። ምንም ባላወቁት ምንም በማያውቁት ነገር አብርሽ ዳኒንና ኤፍሬምን አሳስሯቸዋል እያለች በጣም ተነዳለች ሩታም ያው ወንጀለኛ እንደሆነች ተብላ ወንጀለኛ ነሽ ተብላ ሄዳ ነበር ማለት ነው። ግን እሷ ያው ልጁ ስላለ በሚለው ለቀዋታል። ዳኒና ኤፍሬም ግን እስር ቤት እንደገቡ ነው እየተናገረች ያለችው። የአብርሽ ወንድም ደግሞ ምን ያክል መረጃ ቢኖርህ ነው ልታሳስራቸው የቻልከው? እነሱ በማገታቸው ምን ያክል እርግጠኛ ነህ እያለው ነው ማለት ነው። አብርሽ ደግሞ ገቡን ይዞ እየተከራከረ ነው። ጥፋት ካለባቸው ይታሰራሉ፣ ጥፋት ከሌለባቸው ደግሞ ተጣፍቶ ይወጣሉ። እና እኔ ላይ ባልሆነ ነገር ፎቶዬን እየለጠፉ ብዙ ነገሮችን ሲሉኝ ከርመዋል እና አብርሽ ወገቡን ገትሮ እየተከራከረ ነው። ወንድምህም ቢሆንም መቀጣት ካለበት ይቀጣል፣ ስራ ካለበት ይታሰራል፣ ስራ ከሌለበት ደግሞ ስራው ነፃ ያወጣዋል እያለ ወገቡን ይዞ የተከራከረ ነው ማለት ነው። ሩታ ደግሞ በጣም ተጨናንቃለች። እኔና ዳኒ ኤፍሬም ሶስታችን ልንታሰር ነበር። ያው እኔ በልጁ ምክንያት ወጣሁ። ዳኒና ኤፍሬም ግን አሁን እስር ቤት ናቸው። እኔ በጣም ተወዛግቤያለሁ፣ ተናድጄበታለሁ በአብርሽ ምንም እርግጠኛ ባልሆነበት ነገር ዳኒንና ኤፍሬምን አሳስሯቸዋል አብርሽ። እኔም ያው እስከሚረጋገጥና ደግሞ ያው ልጁ ስላለሽ ልጁ ብቻውን መሆን አይችልም በሚል በልጁ ምክንያት ነው የተፈታሁት እያለች ነው ማለት ነው። የተደረገው ነገር በጭራሽ ልክ አይደለም። ኤፍሬም ምንም አላጠፋም፣ ዳኒ ምንም አላጠፋም። ምንም በማላውቀው ነገር ነው የማይሆን መረጃ ሰጥቶ እንድንታሰር ያደረገን እና ያው እኔ በልጅ ምክንያት ወጥቻለሁኝ። ያው ምክንያቱ በዚህ ምክንያት ነው ለወጣ የቻልኩት እንጂ እኔም አብሬ ታስሬ ነበር እና አሁን ዴቭን ጠርቼዋለሁኝ፣ ፈልጋለሁ ብየዋለሁ። ኤፍሬም እና ዳኒ እንዲታሰሩ አልነገርኩትም እና በዴቭ በኩል ቡዜን ቀጥታ ማውራት ስለማልችል ለዴቭ ነግሬዋለሁ። ቡዜንም እንድጠራት ብዬ ነግሬዋለሁ። ያው እያለች ነው ማለት ነው። ሩታ በጣም ስሜታዊ ሆናለች እውነት ለማውራት እና ሄርሜላ እንድትጠፋና እንድትታገት ያደረጉት ሩታና ዳኒና ኤፍሬም ናቸው ብሎ በዛ ምክንያት ነው ማለት ነው ሊታሰሩ የቻሉት። በጣም የሚያስደነግጥ ነገር ነው የተፈጠረው። እስከዛሬ ያው ቀልድ ኖርማል እንደ እስከዛሬው ቀልድ ነበር የመሰለን። ስሙንም እያነሳን ምናምን እንደዚህ እንትን እያልን ስንሰራ የነበረው ያው ቀልድ እንደ እስከዛሬው ነበር የመሰለን። እነሱም ግን ጠፋች ብለው ፖሊስም ጋር ሄደው አላመለከቱም እና እስከዛሬ ዝም ብለው ከርሞ አሁን እንደ አዲስ እኛን ወንጀለኛ አድርገው እስር ቤት ያስገቡን። እውነተኛ መረጃ አለን ብለው ካሰቡ እኛን እንደዚህ ማድረጋቸው ተገቢ ነው ብዬ አላስብም። ሩታን ዳኒንና ኤፍሬምን ማሳሰሩና ወንጀለኛ ናቸው ብሎ እንትን ማለቱ ይሄ አግባብ አይደለም። እሷ ከጠፋች ለምን 24 ሰዓት በኋላ ፖሊስ ጋር ሄደው አላመለከቱም? ለምን አልፈለጓትም? እስከዛሬ እኛም እነሱን ባየን ነው እነሱን ተከትለን ነው እኛም እንደዚህ ቪዲዮ ምናምን ቀልድ ነገር ስለመሰለን ስንሰራ የከረም ነው እንጂ እኛ ስለሷ የምናውቀው ጉዳይ የለም። እውነት ትጥፋ አትጥፋ የምናውቀው ነገር የለም። እውነት መሆኑን ያው ገና ዛሬ ነው የተረዳሁት። አብርሻው አሳስሯቸዋል ዳኒና ኤፍሬምን።
ታስረዋል፣ እስር ቤት ናቸው። ያው እኔ የምፈልገው ምንም ነገር አይደለም፣ ይሄ ነገር ውሸት ነው። እኛ እሷ እንድትጠፋ እሷም እንድትታገት ምንም ያደረግነው ነገር የለም። በዚህ 100% እርግጠኛ ነኝ። ዳኒም ኤፍሬምም ምንም ያጠፋነው ነገር የለም። አሁን የምፈልገው ምንም ነገር የለም። በዚህ ሰዓት መውጣት አይችሉም። አሁን ዛሬ መሽቷል። ነገ ላይ ግን እንዲያልፍ አልፈልግም። ነገ ላይ እንዲፈቱ ፈልጋለሁ። ምንም ባላጠፉት ጥፋት ባልሰሩት ወንጀል ልጆቹ እንዲታሰሩ አልፈልግም። ይህ አግባብ አይደለም። ይሄ ትክክል አይደለም። አንድም ቀን ቢሆንም እስር ቤት እንዲያድሩ ማድረጉ ይሄ ትክክል አይደለም እያለች ነው። ሩታ በጣም ተናዳበታለች። ስሜታዊ ሆናለች። በነገራችን ላይ በጣም ነው የተናደደችው። ምክንያቱም እሷም ስለተወነጀለችና አብረሻለች በሚለው እሷም ልትታሰር ስለነበር እና አሁን እና አብርሃምን ያው ደውለው እንዲያስፈቷቸው ዳኒንና ኤፍሬምን ደውዬ ተናግሬያለሁ። ያኔ በሌላ ሰው አስደውላ እንዲያስፈታና ይሄ ስራው አግባብ እንዳላደለ እነሱም ደግሞ እዚህ ወንጀል ላይ ምንም እጃቸው እንደሌለበት ተናግራለች ማለት ነው። ዴቭ መጣ ማለት ነው። ከሩታ ጋር ተገናኙ። በተገናኙ ሰዓት ያው አዲስ ነገር አለ፣ በጣም የሚያስደነግጥ ነገር አለችው። ምንድን ነው ሲላት አብርሽ ዳኒ እና ኤፍሬምን አሳስሯቸዋል ምንም በማያውቁት ጉዳይ አለችው ማለት ነው። እና አንቺ በልጅሽ ምክንያት ያው ነገሮች እስከሚጣሩ አንቺ ልጅ ስላለሽ ማደር አትችይም፣ ግን ነገሮች እስከሚጣሩ ዝሮ ምናምን በዚህ መልኩ ታላቅቅ ያለው ግን እነሱ እስር ቤት ናቸው። እና የአብርሽ እህት ኤፍሬምን የአብርሽ እህትና የአብርሽ እህት በነገራችን ላይ ደስ ብሏታል። እዚህ ጋር ስትታይ ደስ ያላት ነው የምትመስለው። ደግ አደረገ እያለች ነው ማለት ነው። ደስተኛ ሆናለች በመታሰራቸው ማለት ነው። ዳኒና ኤፍሬም በመታሰራቸው ደስተኛ ናት ማለት ነው። እንኳን ታሰሩ። ምክንያቱም በአካል ቢገናኙ ይገዳደሉ ነበር። እንደዚህ በህግ መልኩ መሄዱ ጥሩ ነው። እንኳን ታሰሩ እያለች ነው ያለችው ማለት ነው። ሩታ ግን በጣም ስሜቷን መቆጣጠር አቅቷታል። የሆነ እዛው ጎን ለጎን ሆና እንደዚህ ስትል ራሱ የሆነ በጣም ተናዳባታለች ማለት ነው። እና ዴቭ ደግሞ በጣም በነገሩ ደንግጧል፣ ተገርሟል። እና አንቺን እንዴት ሊለቁሽ ቻሉ ምናምን እያላት ነው። እኔ ያው ነገሮች እስከሚጣራ እስከ ነገ ድረስ ያው አንቺ ልጅ ስላለሽ አንቺን ማሰር አንችልም በሚል ነው እንጂ የለቀቁኝ። ያው እኔም ታስሬ ነበር እና ይሄ ነገር መሆን የለበትም። ሲጀመር እኛ ምንም አይነት ወንጀል የለብንም እና እኛ ስለሷ የምናውቀው ነገር የለም። ትጥፋም ትኑርም የምናውቀው ነገር የለም። ሲጀመር እኛ ለዚህ ይሄ አይገባንም። ለኛ እህት ወንድም አላት፣ ቤተሰብ አላት። እስከዛሬ ድረስ ለምን አላመለከቱም? አሁን እኛን ወንጅለው እስር ቤት ከማስገባት እስከዛሬ የት ነበሩ? ለምን አላመለከቱም? ለምን አልፈለጓትም? አሁን እንደዚህ ድንገት ደርሰው በሌለንበት እንዴት ሊያሳስሩን? ይሄ ስራ አግባብ አይደለም እያለች ነው ማለት ነው ሩታ። አብርሽ ደግሞ ያው ጥፋት ካለበት ይታሰራል። ማንኛውም ሰው ይሁን ጥፋት ከሌለበት ደግሞ ይወጣሉ እያለ ነው ያለው ማለት ነው። እሱ ሲጀመር መታሰራቸው ምንም አልመሰለውም። ሩታ ደግሞ መታሰራቸው በጣም ተሰምቷታል። አንድ ቀን ቢሆን ነገ ነገሮች ተጣርተው በእርግጥ ወንጀል ከሌለባቸው ይወጣሉ። ግን እንዴት በውሸት እውነት ባልሆነ ነገር እንዴት ሊታሰሩ ይችላሉ? አብርሽ ደግሞ አንተ ለወንድምህ ለምን ትወግናለህ? ወንድምህ ስራ ከሌለበት ይወጣል፣ ስራ ካለበት ወንጀል ካለበት ደግሞ ይታሰራል። አንተ እንዴት ለወንድምህ ትወግናለህ? እያለ ነው ማለት ነው። እና ሩታ እኔ ምንም ያጠፋሁት ነገር የለም፣ ልጆቹ እንዲፈቱልኝ እፈልጋለሁ። ዳኒና ኤፍሬም ያለምንም ወንጀል ነው የታሰሩት፣ እንዲፈቱልኝ እፈልጋለሁ። እንደውም እኔ ብታሰር ይሻለኝ ነበር፣ ልጁን አብርሽ ጋር የወስዱት ነበር፣ እኔ ብታሰር ይሻለኝ ነበር እያለች ነው ማለት ነው። ሩታ በጣም ከፍቷታል በመታሰራቸው። ያው እሷ ከጠፋች 4ኛ 5ኛ ቀኗ ነው።
እስከዛሬ ዝም ብሎ በአራተኛ ቀኗ ነው እንደገና እነዚህን ያሳሰሯቸው ማለት ነው። እና ምንም አይነት እውነተኛ መረጃ ሳይይዙ ነው ያሳሰሯቸው። ይሄ ነገር ሩታን ተሰምቷታል። እና ቤተሰብ ይሄን ይመስላል እንግዲህ። ነገ ሀይር የምንሰማ ያድርገን፣ ጥሩ ነገር የምንሰማ ያድርገን። እንግዲህ ዳኒና ኤፍሬም ተፈተው የምንሰማ ያድርገን። ቤተሰብ ይሄን ይመስላል። ከተመቻችሁ ላይክ፣ ሰብስክራይብ አድርጉ። አመሰግናለሁ።